የምንገዛቸው ማንኛውም አይነት ፍራፍሬዎችና አትክልት ንጹህ ቢመስሉም ብዙ ጊዜ በጸረ ተባይና በተለያዩ ኬሚካሎች የተረጩ መሆናቸውን ያውቃሉ? እነዚህን ምርቶች በውሃ ብቻ ማጠብ በቂ ላይሆን ይችላል። እንደ ተቆርቋሪ ወላጅ የቤተሰቤን ጤና ለመጠበቅ የተሻሉ መንገዶችን መፈለግ ጀመሩ። ያገኘሁት መፍትሄ ቀላል ነው። የመጀመሪያው አትክልትና ፍራፍሬዎቹን በውሃና በቤኪንግ ሶዳ ድብልቅ ማለትም 1 ማንኪያ ቤኪንግ ሶዳ በ1 ሊትር ውሃ ውስጥ በመበጥበጥ ከ10 እስከ 15 ደቂቃ ያህል መዘፍዘፍ። ይህ ዘዴ ከላይ ያሉትን ጸረ ተባይ መድኃኒቶች እስከ 99 በመቶ ድረስ ለማስወገድ ይረዳል። ሌላኛው ዘዴ ደግሞ ኮምጣጤን መጠቀም ነው። 1 ኩባያ ኮምጣጤን ከ3 ኩባያ ውሃ ጋር በማዋሃድ ውሃ ከኮምጣጤው 3 እጥፍ መሆን አለበት። ከዛም አትክልትና ፍራፍሬዎቹን ከ5 እስከ 10 ደቂቃ መዘፍዘፍ ነው። ይህ አማራጭ ግን እንደ እንጆሪ ያሉ ፍራፍሬዎች ላይ ጣዕም ሊተው ይችላል። ልጣጩንም ማስወገድ ሌላው መፍትሄ ቢሆንም ጸረ ተባይ መድኃኒቶችን ለመቀነስ ቢረዳም ጠቃሚ የሆኑ ንጥረ ነገሮችን ሊያሳጡት ይችላል። ጥቂት ተጨማሪ ደቂቃዎችን ወስዶ በደንብ በቤኪንግ ሶዳና በውሃ ዘፍዝፎ ከዛ በደንብ በንጹህ ውሃ ማጠብ ለቤተሰቡ ጤናና ለእርስዎ የአእምሮ ሰላም መፍትሄ ነው።